በመጀመሪያ ምዕራፍ የመጀመሪያው ዙር የብስክሌት ጉዞ ከአዲስ አበባ በመነሳት በደብረ ብርሃን፣ ደሴ፣ ወልዲያ፣ መቀሌ፣ አክሱም፣ ጎንደርና መዳረሻችን የመጨረሻ ባህር ዳር ይሆናል። ይህም ከ1400 እስከ 1500 ኪሎ ሜትሮችን ያካልላል። ስለሆነም 1/3ኛውን ሄደናል ማለት ይቻላል። በቃ 1/3ኛው አልቋል። ወልዲያ ነገ እንገባለን። 1500 ኪሎ ሜትር ላይ 500 ኪሎ ሜትር አነሳን ማለት 1/3ኛው አልቋል ማለት ነው። እጅግ በጣም ቻሌንጅ ነበረው። 1/3ኛውን ስንጨርስ በጣም አድካሚ ነበረ። ከዛ በዛ ላይ ደግሞ ብስክሌቷ እረፍት አላገኘችም ማለት ይቻላል። በተከታታይ 7 ቀን በሙሉ ጉዞ ላይ ነበረች። በዛ ላይ ብስክሌቷ የተሻለ ሞደርን የምትባል ብስክሌት አልነበረችም አይደለችምም። እሷን ለመቀየር ሐሳቡ አለኝ። እንደ ሐሳብ ማገዝ የምትፈልጉ ብስክሌቷን መቀየር የምትፈልጉ ካላችሁ ብታዋሩኝ ደስ ይለኛል። ከምንም በላይ ግን ፎሎ፣ ላይክ፣ ሼር የሚባሉ ነገሮችን አድርጓቸው እንጂ ምንድነው ተስፋ ታስቆርጡና